እኔ ወንድ ወዳጅ ነኝ አለ አንተንም እኔ ወድጄህ ነው በጣም አፍቅሬህ ነው። ሰላም ለእናንተ ውድ ቤተሰቦቻችን፣ ዛሬም በአዲስና አስገራሚ ዜና መጥተናል። ከሰሞኑ አንተነህ የተባለው የአርቲስት ከገነት ንጋቱ ጋር ባደረገው ቃለ ምልልስ አስገራሚና አወዛጋቢ መረጃ መውጣቱን ነው። አርቲስቱ ከዚህ ቀደም በፊልምና በማስታወቂያ ስራ ይታወቃል። ከሰሞኑን በጠና ታሞ የመዋጮ ድጋፍ ጥየቃ ወደ ህዝቡ መምጣቱ የቅርብ ጊዜ ትውስታ ነው። አሁን ደግሞ ከታዋቂው አርቲስት ጋር ባደረገው ቆይታ እጅግ እንግዳና አወዛጋቢ ነገሮችን መናገሩ ይታወቃል። እኔ ወንድ ወዳጅ ነኝ አለ። ነገሩ እንዲህ ነው። ይህ አርቲስት አንድ የሆነ ታዋቂ ፓስተር ስለ ፍቅር ህይወቴ ጠየቀኝ። ተለያይተናል ስለውም አመለጥካት አለኝ። በሌላ በኩል ደግሞ ሌላ ነገርስ ሞክረህ ታውቃለህ አለኝ። እኔም ግራ ተጋባሁ። ይባስ ብሎም እኔ ወንድ አፍቃሪ ነኝ፣ አፍቅሬሃለሁ፣ ግን ሚስጥሬን ጠብቅልኝ አለኝ። እኔም በዚህ ነገር ተደናግጬ መረጃ ለመያዝ ስሞክር አጣሁት ብሏል። በዚህ ንግግሩም የኢትዮጵያ ወንጌል አማኞች ካውንስል ክስ መስርቶበታል። ክሱም በወይዘሮ ገነት ንጋቱ ፕሮግራም ላይ ቀረበው የግለሰብ ሊያስተላልፍ የፈለገው መልእክት ግለሰቡን ማጋለጥ ከሆነ የፓስተሩን ስምና ያገለግላል የተባለበትን ቤተክርስቲያን ስም መጥቀስና ማጋለጥ ይገባል። እኛም የምንፈልገው ይሄን ነው። ይህ ባልሆነበት ሁኔታ ግን የወንጌል አማኞችን ስም ለማጠልሸት ካልሆነ በቀር ይህስ ነገር እንዴት ሊወራ ይችላል? ወደ ሚዲያስ እንዴት ሊቀርብ ይችላል? ወይዘሮ ገነት ንጋቱስ መረጃው ያልተረጋገጠ ይህንን ወሬ በሚዲያ ማራገብ ወንጀል እንደሆነ አታውቂ ይሆንን? ይህን ድርጊት በጥብቅ እንቃወማለን የሚለው ዛሬ ሚዲያችንም የሚጠይቀው እሱን ነው። በመጀመሪያ አርቲስት ገነት ንጋቱ ከዚህ ቀደም በትወና ስራዋ ተወዳጅነትና ተቀባይነትን ያገኘች ብትሆንም አሁን ደግሞ በራሷ ዩቲዩብ ቻናል መታ እየሰራች መሆኑ ይታወቃል። ሆኖም ይህ አካሄዷና የሚዲያ ዘርፍ ለእርሷ ጥሩ የሆነላት አይመስልም። ከዚህ ቀደም በአርቲስት ነጻነት ወርቅነህ ህልፈት አላግባብ የሆነ ህዝብን የሚያስቆጣ ተግባር ፈጸመች። አሁን ደግሞ ከስህተቷ ሳትማር በማስረጃ ያልተጠናከረ ወሬ ይዛ መታ መቅረቧ ሌላ ችግር ላይ ዳርጓታል። ይህ ተወዳጇን አርቲስት ከህዝብ ጋር የሚያቃቅር ድርጊት ነው። በሌላ በኩል ባለታሪኩ አርቲስት ለቀረበበት ክስ ይቅርታ አድርጉልኝ ብሎ ቪዲዮ ሰርቷል። ይቅርታ መጠየቅ መልካም ነው። ነገር ግን ከይቅርታው በፊት አሁንም መጣራት ያለባቸው ነገሮች አሉ። ይህ ሰው ከወይዘሮ ገነት ጋር ባደረገው ቃለ ምልልስ ታዋቂው ፓስተር ነው እንዲህ ብሎ ይጠየቀኝ ብሎ በድፍረት ማውራቱ ይታወቃል። አሁን ደግሞ ይቅርታ ብሎ በሰራው ቪዲዮ ላይ ፕሮፌት የሚል የፌስቡክ አካውንት ነው ያዋራኝ፣ እኔም ወዲያውኑ ነው ያጠፋሁት አለ። የህዝቡም ጥያቄ ይህ ነው። ከመጀመሪያው ታዋቂ ፓስተር ነው ብለሃል። ይህ ፓስተር ታዋቂ መሆኑን ካወቅ ታውቀዋለህ ማለት ነው። ስለዚህ ማን ነው? ማስረጃስ ምንድን ነው? በሀገሪቱ ህግስ ይህ አይነት ድርጊት ወንጀል ስለሆነ ለቀጣይ ትውልድም ጠንቅ ስለሆነ መረጃ የእውነት ከሆነ አሳውቅ። ቤተክርስቲያንም ይህንን ተግባር ፈጽሞ ስለማትቀበል ሰውየውን ንገረን፣ እኛን ጠይቀው። አይ ካልክ ደግሞ ሆን ብለህ የወንጌል አማኞችን ወይም ደግሞ ፓስተሮችን ስም ለማጠልሸት የተጠቀምክበት መንገድ ነው። የይቅርታው ቪዲዮ ላይ ፕሮፌት የሚል አካውንት ነው ብለህ አድበስብሳ አለፍከው። ፕሮፌትና ፓስተርንስ እንዴት አንብበህ አትለይም? ፕሮፌትስ ከሆነ ፕሮፌት ማን? ስምስ የለውም ምን? ከተጠያቂነት ለማምለጥ እርስ በርስ የሚምታታ ነገር ይዞ መቅረብ ተቀባይነት የለውም። ስለዚህ ጉዳዩ በኢትዮጵያ ወንጌል አማኞች ካውንስል የህግ ክፍል ተይዟል። ክሱም አይቋረጥም የሚል መልስ መልሰዋል። ዛሬ እዚህ ላይ ይብቃል። ቀጣይ የሚፈጠረውን ደግሞ የምናሳውቃችሁ ይሆናል። እናንተም ፈጣንና አዳዲስ መረጃ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ ነገሮችን ይዘን በአሁን ሚዲያ አሁን መተናል። እናንተም አሁኑኑ ቤተሰብ ይሁኑ። ቸር ቆዩልን።